ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ እጅግ አስደንጋጭና ያልተጠበቀ መረጃ ይዘንላችሁ ቀርበናል። አብርሃም እና በሩታ መካከል ያለው ውጥረት አሁን ወደ ከፋ ደረጃ ደርሷል። አብርሃም የሩታ አፍቃሪ ነኝ የሚባለውን ግለሰብ ላይ እርምጃ ወስዷል። ሩታስ ወደ ውጭ ሀገር ልትሰደድ ነው። እነዚህ ሌሎች ሰበር መረጃዎች አሁን በዝርዝር እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ላይክ በማድረግ ደግሞ ለሌሎች እንዲደርስ እርዱን። ወደ ዋናው ዜና ስንገባ ትላንት ምሽት አብርሃምና የሩታ አፍቃሪ ተብሎ በሚጠራው ግለሰብ መካከል ትልቅ ግጭት ተቀስቅሷል። እንደደረሰን መረጃ ከሆነ አብርሃም የግለሰቡን ከቤት ከጎትቶ በማስወጣት ድብደባ ፈጽሞበታል። እንዲሁም የግለሰቡ ጥርስ እስከ ማውለቅ ደርሷል የሚል መረጃዎች እየወጡ ይገኛሉ። ነገሩ የከፋ ጉዳት ሳይደርስ በሰዎች ጣልቃ ገብነት ሊቆም በመቻሉም አብርሃም በስሜት እየተመራ መሆኑ ብዙዎች ሲናገሩ ተሰምቷል። በሌላ በኩል ደግሞ ሩታ በአብርሃም ላይ ዋጋ ያስከፍላል የተባለ ከባድ ውሳኔ ወስናለች። ሩታ አሁን ላለችበት ጭንቀት መፍትሄ ሀገር ጥሎ መውጣት ነው። እንዲሁም ያሰበችው ይመስላል የቪዛ ፕሮሰሷን እንደተጠናቀቀችና ትኬት መቁረጥ ስራ ብቻ እንደቀራት መረጃዎች ያመለክታሉ። ይሄ ውሳኔ በሁለቱ መካከል ያለው ግንኙነት ጨርሶ ያበቃለት ይመስላል። ይሄ ሁኔታ ያሰበችው የሩታ እናትና ጋሽዬ መልእክት አስተላልፈዋል። ጋሽዬ አብርሃምን ራሱን መግዛት እንዳለበትና እንዲሁም አይነት ስሜታዊ ድርጊቶችን ነገሮችን እንደሚያበላሽ መክረዋል። የሩታ እናት በበኩላቸው ሩታ ወደ ውጭ ከመሄዷ በፊት ወደ ቡታጅራ መጥታ ከቤተሰቦቿ ጋር እንድትመካከር ጥሪ አቅርበዋል። ልጃችን ተረጋግተው ልጃቸውን በአንድነት ቢያሳድጉ የሚል የብዙዎቹ ምኞት መሆኑንም ሁኔታዎቹንም ግን ወደ ሌላ አቅጣጫ እያመሩ ነው የሚል መረጃዎች እየደረሱን ይገኛሉ። እና ከጀርባ ያሉ ሴራዎችን ደግሞ አቤልና ብሩክን ሲመለከት ብዙዎቻችን አቤልና ብሩክ ወዴት ጠፉ ብላችሁ ጠይቃችሁናል። መረጃዎች እንደሚያመለክቱት ከሆነ እነሱ በዝምታ ውስጥ ሆነው አዲስ ስራ እየጠነሰሱ ነው የሚል መረጃዎች ደርሰውናል። አብርሃምንና ሩታን ይበልጥ ለማለያየት ሄርሜላን ወደ ሚዲያ በመመለስ ነገሩን ለማጦዝ እየሰሩ ነው እንደሆነ እየተነገረ ይገኛል። ታማኝ ምንጮቻችንም እየነገሩን ይገኛሉ። በዛሬው መረጃ ይህን ይመስላል። አብርሃም በወሰደው እርምጃ ላይ የእናንተን አስተያየት ምንድነው? ሩታስ ከሀገር ጥላ በመሄዷ መፍትሄ ይሆናል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ተጨማሪ አዳዲስ መረጃ ሲደርሱ ወዲያውኑ ይዘንላችሁ እንመጣለን። እስከዚያው ሰላም ቆዩልን፣ ደህና ቆዩልኝ ሀገሬ ልጆች።